ብንመለከት መልካም ይሆናል። ይሄ ብቻ አይደለም። አብይ አህመድ ኢንጂነር ስመኘውን መለስ ዜናዊን ብቻ አይደለም የኢትዮጵያን ህዝብ ሙሉ በሙሉ ነው የካደው። ለምን? የኢትዮጵያ ህዝብ በራሱ ልፋት መቀነቷን እናትፈታ ህዝቡ አዋጥቶ ደክሞ የሚባለው እሱማ አያስፈልግም አለ። ሶ ናርሲስት ኢንጂነር ስመኘውን ካደው፣ መለስ ዜናዊን ካደው፣ ከዛ የኢትዮጵያን ህዝብም ሙሉ በሙሉ ካደው። ስለ ህዳሴ ግድብ ሲነሳ አብይ አህመድ ብቻ ነው መነሳት ያለበት። እሱ ሲያለቅስ ፎቶ ተነስቶ ያ ፎቶ መዞር ብቻ ነው ያለበት። በአብይ አህመድና በአብይ አህመድ ዙሪያ ባሉ ፖለቲከኞች ልኬት የኢትዮጵያን ህዝብ እንዴት እንደካደም እናስታውሰው በዚህ ህዳሴ ግድብ ግንባታ ላይ። ይሄንን ቪዲዮ እስኪ እንመልከት። ከጀመርን ጀምሮ ከዲያስፖራ፣ ከባለ ሀብት፣ ከመምህር፣ ከሰራተኛ፣ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። አርሶ አደር በለው፣ ተማሪ በለው፣ ምናምን በለው፣ በውጭ ያለ በለው፣ በውስጥ ያለው በለው የናንተ ኢምንት ነው አለ። አሁን የህዳሴ ግድብ ሲባል የኢትዮጵያ ህዝብ ሚና ኢምንት ነው አለ። መለስ ዜናዊ እንዳውም የለበትም አለ። 1 ዓመት ሳይሞላው ሞቷል አሉ። ኢንጂነር ስመኘውን አጣጥሎት ሄደ። ከቀሪዋ 35% ላይ 1300 ሜጋዋት እንዲቀነስ ያደረገው ሰውዬ ግን የህዳሴው ግድብ ሌጋሲ ባለቤት አድርጎ ራሱን ቁብ አደረገና መጣል። ይሄ ነው የአብይ አህመድ ፖለቲካ።